ተወልጄ ያደኩት በሸዋ ጠቅላይ ግዛት በመራቢት አውራጃ ነው ተወልጄ ያደኩት። አስተዳደጌም እንግዲህ እንደማንኛውም የኢትዮጵያ ልጅ አስተዳደግ ነው ያደኩት። የገበሬ ልጅ ነኝ። ታሪክ እየተማርን ነው ያደግነው። ባገኘነው አጋጣሚ ሁሉ እንደው ከዚህ በፊትም ለመግለጽ እንደሞከርኩት አገር መውደድን፣ ቤተሰብ ማክበርን፣ ሃይማኖት መጠበቅን፣ ሰንደቅን ማክበርን እና ይሄን ሁሉ አካተው በእውነት በደንብ አድርገው ታሪክ የነገሩን ያደግንንና በሀገር መደራደር እንደማይቻል እኔ እንግዲህ አንድ ነገር የማስታውሰው ቤተሰብ ጋር ሳድግ ራት ለማብላት በየተራ መብራት እያበራን እንግዲህ ያችን እንዳረጉት ጉርሻ መጨረሻ ለማግኘት በተራ ያችን ተራ የሚያሳልፍ የለም እዛ ካለንና ትላልቅ ሰዎች እንግዲህ ዘመድ የሆኑ ከሌላ አምባ እንደው ከጎጃምም ይሁን ከጎንደርም ይሁን ከወሎም ይሁን እንግዲህ ዘመድ ይመጣል። ያው እዛም እንግዲህ ራቅ ያለ አምባ ሆኖ መጥቶ የሚያድሩ 2 ቀን 3 ቀን በአመት ደግሞ ንግስም ቤት ድግስ ይኖራል ዳስ ተጥሎ እዛም ሲመጡ እንግዲህ ስናበላ እኔ ድርሻዬ ሆኖ ቀን የደረሰኝ አብርቼ ሳበላ የምሰማው ነገር አለ። ሬዲዮ እየሰሙ አሜሪካ እንዲህ አለች ከሌ እንዲህ አለ እና ምናምን እያሉ ስለ ጦቢያ ሲያወሩ ግን በፍጹም እንዲህ ምን ይሰራል ጎጆስ ቢሆን ምን አባቱ አገር ተለይል እንዲህ የሚያወሩትን ነገር ስለምሰማ ያ በዛ ተቀርጬ ያደኩ ነኝና ከዛ በኋላ ደግሞ ድሉ ገጥሞኝ በውትድርናው ዓለም በደንብ እንግዲህ ሀገሬን አገልግያለሁ። በእውነት በተለያየ በጦር ሜዳ ውሎም በምንም በደንብ አድርጌ ይችን ሀገር አገልግያለሁ ማይቆጨኝ። እንግዲህ 83 ዓመተ ምህረት ለውጥ እስከሚመጣ ድረስ ከኤርትራ ነው የመጣሁት እኔ አገልግያለሁና ከለውጥም በኋላ ቢሆን ስለ ሀገሬ ረፍት የለኝም። እንደ አንድ ቤተሰብ እንደማስበው ልጆች ፍሬ አፍርቼ እንደማየው ሁሉ ቅድሚያ ሀገሬን ነው የማየው እና በዚህ ውስጥ እያለሁኝ የራሴን ድርሻ መጫወት እንዳለብኝ ይገባኛል። ሁሌ የዕለት ክንውን ነው ሀገር ማለት ይሄ ነው። በቃ ሌላ ምንም የለም። እሷ ካለች ነው የምንኖረውና በዛ ተነስቼ እንግዲህ እኔ የምችለውን ያህል ለመስራት ሁሌ ዝግጁ ነኝ።